በጣም ትልቅ ኩራት ይሰማናል እና ይህንን በማድረጋችን ደስተኞች ነን። በጣም ደስተኞች ነን። ወንድማችን አብርሃም እንዳለው ብሩክ ሪል ስቴት ዱባይ ውስጥ መቀመጫውን አድርጎ የቤትና ንብረትን ሻጭን ከገዥ ጋር በማገናኘት ለብዙ ኢትዮጵያውያን እንግልቶችን ቀንሷል። ፕላስ ደግሞ የስራ ዕድልን በጣም ብዙ የስራ ዕድልን ፈጥሯልና ወገኖቻችንን ባለንበት ሆነን ተደራሽ ለማድረግ በጣም ብዙ ጥረት እያደረግን እንገኛለን። አዶናይ ይህንን ነገር ስላደረግ በጣም እናመሰግናለን። አብረን ስለሰራን በጣም ደስተኞች ነን። አብዛኛው ነገር ተብሏልና ብዙ የምለው የለኝም። አመሰግናለሁ። እሺ፣ ከብሩክ ሪል ስቴት ጳውሎስን እጅግ አድርገን እናመሰግናለን። እንግዲህ ቻሌንጁ ተሳክቶ ዛሬ እውን ለመሆን የብዙ ኢትዮጵያውያኖች ደጋግ የሆኑ ኢትዮጵያውያኖች ይህን ቻሌንጅ ተቀላቅለው ተሳክቷል እና በድጋሚ ክብራትና ክብራን እንኳን ደስ ያለን እንኳን ደስ ያላችሁ ለማለት እንወዳለን። ችግር የለም። እሺ፣ ታመሰግናለህ። የመገናኛ ብዙሃን ባለሙያዎች የተወሰኑ ሀሳቦች ካሏችሁ፣ ጥያቄዎች ካሏችሁ እንቀበላለን ዝግ ላለማድረግ። ከዛም ደግሞ የቁልፍ አሰጣጥ ስነስርዓት ይኖረናል። መኪናዋ ደግሞ ተሞሽራ ዛሬ እዚሁ በሆቴሉ በር ላይ ትገኛለች። እሷንም መኪናዋን የምንመለከታት ይሆናል። ጋሽ ሰሌ ቁልፉን ይረከባል፣ ያሽከረክራታል። በነገራችን ላይ መንጃ ፈቃድ አለ እንዴ ጋሽ ሰሌ? በጣም መመስገን ሁላችንም ከማህበረሰቡ ይወጣን አይደለም። ሪል ስቴት እውነተኛ ሀገረ መንግስት ገንቢ ማለት ነው። መቼም እዚህ ቤተሰብ አለና እዚሁ በቁማችን ምን እንደተሰማቸው ውድ ባለቤቴ ብሏል ወይ ሚስቴ እንኳን ደስ ያላችሁ። ይሄ ነገር ተሳክቶ በማየታችን እንኳን ደስ ያለን እንላለን። የአርቲስት ሰለሞን ተካ ባለቤት እንዲሁም ልጆቹን አንዳንድ ክብራትና ክብራን እንኳን ደህና መጣችሁ። በድጋሚ ስለተገናኘን ደስ ብሎ በጣም ምስጋና ከልብ ነው። ወዳችኋለሁ በጣም ከልቤ ማለት ነው። እና ሁላችሁም እዚህ ያላችሁ ቴንኪው ስለመጣችሁ፣ ፎሎ ላረጋችሁ ለብሩክ ሪል ስቴት ሁላችሁም የአዶናይ ተከታታዮች ማለት ነው በጣም ወዳችኋለሁ፣ በጣም አከብራችኋለሁ እላችኋለሁ። ከዚህ በላይም ብዙ ነገሮች ብዙ ተአምር እንደምንሰራ እርግጠኛ ነኝ እና ጋሽ ሰለሞን ወዳችኋለሁ በጣም ቴንኪው እና ምስጋና መስጠት ፈልጋለሁ ለብሩክ ሪል ስቴት ቴንኪው ሶ ማች። ይህ መኪና ስለገዛችሁት በጣም ደስተኛ ነኝ። ኢቭን ዞ 1.5 ሚሊዮን ፎሎወር ነበረ የመግባት አላማችን፣ ግን ምንም ችግር የለውም ለጋሽ ሰሎሞን ይህ ሲያንስ ነው ብለው መስጠታቸው በጣም ትልቅ ደስታ ነው የተሰማኝ። እናም ትሪፕል ኢ ሆቴል የቦታ ሆስት ስላደረጋችሁን የሚገርም ምግብ ተዘጋጅተዋል። ቴንኪው ሶ ማች ላችሁ ፈልጋለሁ። ትሪፕል ኢ ሆቴል አብርሃም ግዛው የነባት ቴንኪው ሶ ማች። በጣም ተጨናንቆ ነበረ ይህ ኢቨንት እንደዚህ ኦርጋናይዝ ለማድረግ ማለት ነው። አመሰግናለሁ። ለኢትዮጵያ ሕዝብ አመሰግናችኋለሁ። ቴንኪው ክብሩን ይውሰዱ። ከዛ ምን ተሰማ ጫጫታ ላይ እንድትስቁ ነው የተሰማኝ። እንዴት ብዬ እንደምናገር አላውቅም። የማላውቀው
አንድ ትንሽ ልጅ አለ አዲስ አበባ ዩኒቨርሲቲ ተማሪ እሱ ክብሩን ይውሰድ። አዶናይ ደግሞ የሀሳቡ ጠንሳሽ የሀሳቡ አራማጅ ይሄ ብላቴና በእውነት ከሚገባው በላይ እንኳን ተወለድክልን፣ በእውነት እንኳን ተወለድክልን። ክብር ምስጋና ለሪቷን ይባርክ፣ እግዚአብሔር ይስጥልን። አንተ